አረድሚሽ ሄዳ ታገቢን ጎረቤት አክስት ይላሉ። ግን እሷ ማግባት ሳትፈልግ ቀርታ ትዳር ጠልታ እየሞከረች ነው። ግን ምናልባት የእሷ ግጣ የህይወቷ አካል የሆነ ነገር ሳታገኝ ቀርታ ሊሆን ይችላል። እየሞከረች ነው። እሷ የሰመረ ትዳር ኖሯቸው የሰመረ ትዳር የሚያምር ፍቅር ኖሯቸው አንዳንዴ የምንኖረው ልጅ አይኖር ወጣቱነቱን በሱስ እያሳለፈ ያለ መውጣት እየፈለገ ዴይሊ ለመውጣት ምንድነው ማድረግ ያለብኝ ብሎ የሚያስብ ሱስ ውስጥ ሆኖ በቃ ዴይሊ ዛሬ ሱስ የሆነ ነገሩን በቃ የለመደበትን ነገር አድርጎ ሲገባ ቤት ገብቶ የሆነ ነገር ሲያርፍ በቃ ይሄ ነገር ማቆም አለብኝ ብሎ የሚወስን ከራዩ መቸገርን ይመጣርን የህይወትን ስትራግል የህይወትን ከባድነት ለማሸነፍ የሚለፋበትን ወይ ባየንበት ቅጽበት ደግሞ በሌሎች በኩል ደግሞ አከራዩም እኮ እየሞከረ ነው። አከራዩም የራሱ የሆነ ልጆቹን የሚያበላበት የሚተዳደርበት ነገር ሊሆን ይችላል በሚል የተለያዩ ሀሳቦች እየተነሱ ነበር። እናንተ እንዴት እንዳያችሁት አላውቅም። ምናልባት እስቲ የተሰማችሁ ሀሳብ እዚህ ኮሜንት ላይ ተነግሩኛላችሁ ብዬ አስባለሁ። አንዳንዴ በቃ መስነፍ ሰንፋል ብላችሁ የምትቆጡ የነበራችሁ ሀቅ ነው። ሰንፌም ነበረ ብቻ ግን እየሞከርኩኝ ነበር። ፕሊስ በቻላችሁት መንገድ አግዙኝ። ሰላም አለይኩም ውድና ምርጥ የነላ ቲዩብ የነላ ቤተሰቦች እንዴት ናችሁ? ቤተሰቦቻችን ደህና ናችሁ? ሰላም ነው? እኔ አለሁ አልሐምዱሊላህ። ያው አለሁ ማለት ሰዋቻልን በጣም እንደጠፋሁኝ አውቃለሁ። በጣም ጠፍቻለሁ እና ግን ያው አለን ብቻ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ነገር አሪፍ፣ ሁሉ ነገር ሰላም። እንግዲህ ያው ለመምጣት እየሞከርኩኝ የሆነ ነገሮችን ለማስተካከል እየሞከርኩኝ እስከ ዛሬ እየጠፋሁኝ ነበር ማለት ነው። ያው እንደምታውቁት በዚህ ሰዓት ሁላችንም እየሞከርን ነው ያለነው እና ሁላችንም በያለንበት ከዚህ በፊትም ከእናንተ ጋር እንደምንኖረው ሁላችንም በያለንበት በየመስካችን በየህይወታችን እየሞከርን እየጣርን ያለነው ማለት ነው እና ነላ ምንድነው ጠፍተሃል ለምንድነው እንደዚህ ምናምን ብላችሁ የምትቆጡኝ እንደ ወንድም የምትመክሩኝ በቃ እንደ እህት ከእናንተ የሚጠበቀውን እንደ ወንድም የምትቆጡኝ ቤተሰቦች ያላችሁና ያው የኔ ስኬት የኔ ጥሩ ቦታ ላይ መድረስ ምናምን የሚያስደስታችሁ ማለት ነው እና ከልብ አመሰግናለሁ። እና በቃ እንትን እያልኩኝ ነበር አንዳንዴ በቃ መስነፍ ሰንፋል ብላችሁ የምትቆጡ የነበራችሁ ሀቅ ነው። ሰንፌም ነበረ ብቻ ግን እየሞከርኩኝ ነበር። ታውቃላችሁ ሰሞኑ ያው ያሲኖ ኮሜዲያን ያሲኖ የሰራውን በቃ ትንሽ የቲክቶክ ቪዲዮ እንደ ሀገር ሶሻል ሚዲያው ላይ ምን ያህል ተጽዕኖ እንደነበረ እኔ ራሱ በጣም ተመችቶኝ እዚህ ላይ ረቄው ነበር ማለት ነው። እዚህ ዩቲዩብ ቻናል ላይ የሱን ማለት ነው። ምክንያቱም ሀሳቡ ጥረቱ በደንብ የብዙዎቻችን ነገር ያሳያል ያስባለሁ። የያሲኖ ቪዲዮ አይታችሁት ከሆነ ታያችሁታላችሁ ብዬ አስባለሁ እና ሰው በሁለት ጎራ ተከፍሎ ነበረ። በሁለት ጎራ የመከፈል አይነት ነገር ነበረ። ለምሳሌ አሁን እየሞከርኩኝ ነው ያለ የያሲኖ ወይም ደግሞ የተከራዩ መቸገርን ይመጣርን የህይወትን ስትራግል የህይወትን ከባድነት ለማሸነፍ የሚለፋበትን ወይ ባየንበት ቅጽበት ደግሞ በሌሎች በኩል ደግሞ አከራዩም እኮ እየሞከረ ነው። አከራዩም የራሱ የሆነ ልጆቹን የሚያበላበት የሚተዳደርበት ነገር ሊሆን ይችላል በሚል የተለያዩ ሀሳቦች እየተነሱ ነበር። እናንተ እንዴት እንዳያችሁት አላውቅም። ምናልባት እስቲ የተሰማችሁ ሀሳብ እዚህ ኮሜንት ላይ ተነግሩኛላችሁ ብዬ አስባለሁ። ከዛ ባሻገር ግን እኔ ሀሳቤን ቀልቤን ልቤን የገዛኝ ምንድነው ይህ ቪዲዮ የተከራይና ያከራይ ጉዳይ አይደለም። እዛ ጋር የተከራይና ያከራይን ነገር ለማስተላለፍ ተፈልጎ የተሰራ ነገር ቪዲዮ አይደለም። እዛ ጋር አሁን አከራዩ እንደዚህ እሱም እየሞከረ ነው ምናምን ነገር ይሄም ምክንያቱም ህይወት ጨካኝ ናት አይደል? ህይወት ጨካኝ ናት። ርህራሄ አታውቅም። ህይወት ጨካኝ ናት። ርህራሄ ሲጀመር ምንድነው ለየዋሆችና ለቅኖች አትሞላም ምናምን የሚለው ነገር አለው አይደል? ያስተውሰኝ ነገር ሳግጥም ላይና
ከባድ ነው። በቃ መራር ሆነን ካልታገለን አሁን ያለንበት ሁኔታ ላይ ማለት ነው። እና በዚህ ቪዲዮ ጉዳይ ላይ እንግዲህ ከአንዲት እህቴ ጋር በዚህ ጉዳይ ላይ ስንወራ መረረ ብሏት እያወራችኝ ነበር ማለት ነው። መረረ ብሏት እያወራችኝ ነበር። ምንድነው እየሞከርኩኝ ነው ያለችኝ ነበር ማለት ነው። እየሞከርኩኝ ነው ያው 4 ዓመት በቃ 5 ዓመት ምናምን ነገር ሊሞላኝ ነው ከሀገር ከወጣሁኝና ግን የራሴን ችግሮች አሳካቸዋለሁ ብዬ የመጣኋቸው ነገሮች በፋሚሊ ዙሪያ ያሉ ችግሮች በወንድሜ በእህቴ በእናቴ በአባቴ አልፎም ከዛ እነዛ ነገሮችን ለማስተካከል እየሞከርኩኝ ነው ነላ እየሞከርኩኝ ነው። ግን ነገሮች በጣም ከባድ እየሆኑብኝ ነው። ግን እየሞከርኩኝ ነው። ዴይሊ ይሞላል በቃ ይሳካልኝና ነገ ከነገ ወዲያ እኔ ወደዚህ ስመጣ 2 ዓመት ሰርቶ የመመለስ ቀርን የነበረኝ አስቡት። አሁን እዚህ ጋር አንዳንዴ ህይወት በራሷ አሁን እየሞከረን ሰክሰስ እቺ ስኬት የምትባለዋ ነገር አስቸጋሪ ናት አንዳንዴ ማለት ነው። ለሁሉም ጊዜ ያለው ነው አይደል? ለሁሉም ጊዜ ያለው እንግዲህ ፈጣሪ አይቸኩልም አይደል? አላህ አይቸኩልም። ለሁሉም ጊዜ አለው እና የእያንዳንዶቻችን ሰክሰስ ጊዜው የሁላችንም የተለያየ ነው። አንዱ በጊዜ ገና ምናምን 20 ምናምን አመቱ ላይ የሆነ ነገሮችን ልናይ እንችላለን። የሆነ ሰው ደግሞ እንደዚህ ከፍ ብሎ ኤጁ ሁሉም የራሱ ጊዜ አለው እና በጊዜ ቶሎ በቃ 1-2 ዓመት ሰርቼ እናቴን አባቴን አሳርፌ የመመለስ እና የነሱን የሆነ ጉለት ለመሙላት እየሞከርኩኝ ነው። አሁንም ግን ሙሉ ለሙሉ ሞልቶልኛል ማለት አይደለም። ገና የሆነ ነገር በሸፈንኩኝ ቁጥር ሌላ የሚመጣብኝ ነገር አለ እና እየሞከርኩኝ ነው፣ እየታገልኩኝ ነው እኔ ያለች። ከዚህ ነገር እኔ ምንድነው የተረዳሁት? አንዳንዴ የሆኑ ነገሮች አልተሳኩም ማለት የሆነ ነገር አልሆኑ ማለት እኛ እየሞከርን ወይ ደግሞ እየጣረን አይደለም ማለት አይደለም። እኛ እየሰራን አይደለም ማለት አይደለም ማለት እየለፋች ነው። ይሁን ነገር ሁላችንም በያለንበት እየለፋን ነው። እኔ እየሰራሁ በጣም የሚያስቀው ደግሞ አሁን ያለው ነባራዊ ሁኔታ ብዙዎች ጋር ስናይ እየሰሩ መቸገር አይነት ነገር አለ። በጣም ብዙ ሰዎች ጋር ተች የሆነ ነገር ሳርግ ምናምን በጣም በሚያሳዝን ሁኔታ በፊት ሰዎች ስራ የለው የሆነ ነገር የለው ምናምን ነበር አይደል የሚባለው። የሆነ እየተቸገረ ነው የሆነ ነገር ምናምን ሲባል ስራ የለው ስራ አይሰራም የሆነ ነገር የለው ምናምን። ግን አሁን በዚህ ሰዓት ላይ ምን እየሆነ ነው? ሰው እየሰራ ዋይ ያለ ነው። ሰው እየሰራ እየተቸገረ ያ ምናልባት ፈተና ነው፣ ሁሉም ጋር አይሆንም። ስለዚህ ምን ማድረግ አለብን? አሁንም መራር ጨካኝ መሆን አለብን፣ ብርቶች መሆን አለብን። በቃ ግን ሁላችንም በየመስካችን እየሞከርን ነው። ታውቃላችሁ ህይወት መስመሯ የተለያየ ነው። ሁሉም ወዶ አይደለም ድካም ውስጥ የሆነ ነገር ውስጥ ያለው። ለምሳሌ አንዱ የሆነ ነገር ሱስ ውስጥ ልናገኝ እንችላለን። ሱስ ውስጥ የገቡ ሰዎችን እናያለን። እኔ አሁን የሆነ ፌስቡክ ላይ ካየሁት የሆነ ጽሁፍ የገዛኝ ጽሁፍ አለ ማለት ነው። በቃ ሐሳቡን ያው ሳነብ በዚህ ዙሪያ ላይ ብዙ ሰው ብዙ ነገር እያለበት ነው አይደለ? ከዛ ምን ይላል? አሁን ሱስ ላይ ያለ ወጣቱነቱን በሱስ እያሳለፈ ያለ መውጣት እየፈለገ ዴይሊ ለመውጣት ምንድነው ማድረግ ያለብኝ ብሎ የሚያስብ ሱስ ውስጥ ሆኖ በቃ ዴይሊ ዛሬ ሱስ የሆነ ነገሩን በቃ የለመደበትን ነገር አድርጎ ሲገባ ቤት ገብቶ የሆነ ነገር ሲያርፍ በቃ ይሄ ነገር ማቆም አለብኝ ብሎ የሚወስን ወይም ደግሞ ምናልባት አቅቶት መንገድ ላይ ወድቆ ልናየው እንችላለን። ግን እሱም እየሞከረ ነው፣ እየጣረ ነው። አንዳንዴ ከባድ የሆኑ ነገሮች በህይወት ውስጥ ይገጥሙናል ማለት ነው። ከዛ ባለፈ ደግሞ ለምሳሌ ሌሎች እህቶቻችንን ጋር እንኳን ብንሄድ አረድሚሽ ሄደ አታገቢ አረድሚሽ ሄደ አታገቢም ጎረቤት አክስት ይላሉ። ግን እሷ ማግባት ሳትፈልግ ቀርታ ትዳር ጠልታ እየሞከረች ነው። ግን ምናልባት የእሷ ግጣ የህይወቷ አካል የሆነ ነገር ሳታገኝ ቀርታ ሊሆን ይችላል። እየሞከረች ነው እሷ። ከዛ ባለፈ ይሄው ዴይሊ ዱዓቸው ሁላችንም በያለንበት የሰው ችግሩ የተለያየ ነው። አንዱ ሲሞላ አንዱ ይጎላል።
አይደለም። ሁሉም የየራሱ የሆነ ጉለት አለ። ባልና ሚስት የሰመረ ትዳር ኖሯቸው የሰመረ ትዳር የሚያምር ፍቅር ኖሯቸው አንዳንዴ ምን ይኖራል? ልጅ አይኖርም። ከዛስ ዲሊ በዱዓ በጸሎት በማድረግ በሕክምና በምን ምን ያደርጋሉ? ልጅ ለማግኘት ይሞክራሉ። ፍላጎታቸውን መሻታቸውን ለማሟላት ልጅ እንዲያገኙ ሁልጊዜ ይሞክራሉ። እነዚህ ሰዎች እየሞከሩ ነው። ታመው ሆስፒታል አልጋ ላይ የተኙ ሰዎች መች ለመች ነው በተስፋ። በነገራችሁ ላይ መሞከር ማለት ተስፋ ነው አይደለ? መሞከር ተስፋ ነው ያምናለሁ ነው። ምክንያቱም ተስፋ የሌለው ሰው ምንም ነገር አይሞክርም። ይሻለኛል፣ ነገ እድናለሁ፣ ሆስፒታል አልጋ ላይ ተኝቶ የሚበረታው ልቡ የሚበረታው ለመንቀሳቀስ የሚዳደው አንድ እግሩን ቀስ እያለ ለማንቀሳቀስ እጁን ለማንቀሳቀስ የሚሞክረው ተስፋ። ስለዚህ መሞከር የተስፋ ውጤት ነው ያስባለሁ። እና አላችሁ ቤተሰቦቼ መሞከር የተስፋ ውጤት ነው። ለዚያ ነው ነጋችንን ለማሳመር የሆኑ ጉለቶቻችንን ለመሙላት ዴሊ እየሞከርን ያለ ነው። ለዚያ ነው እየሞከርኩኝ ነው። መዛል የለብንም መድከም የለብንም ብያምናለሁ። አይኖ ትሉኛ እኔ ጋር በጣም የምትወዱኝ በቃ የምሬ ነው ማያችሁ። በቃ የፍቅራችሁ ልክ ታቅሜ በላይ የሚሆንብኝ ቤተሰቦች አላችሁኝ እና ነላ ብላችሁ እየሞከርኩ የማይመስላችሁ እየሰራሁ የሆነ ነገር ግን እኔም እየሞከርኩኝ ነው፣ እናንተም እየሞከራችሁ ነው፣ ሌሎቹም እየሞከሩ ነው አይደለ? እንደዛ ነው አይደለ? እናንተም እየሞከራችሁ ነው። ሁሉም በያለበት እየሞከረ ነው። ካለበት ከሆነ ነገር ሁሌም የተሻለ ነገር ይፈልጋል። ሰው በባህሪው ሁሌም የተሻለ ነገር ይፈልጋል። የተሻለ ነገር ለማምጣት የተሻለ ነገር ለመፍጠር ይሞክራል። በቃ የሆነ ህይወት ያጓጓዋል። አንዱ የሌለው ነገር አንዱ ለዛ ነገር ሲል ይጥራል። መጣር በራሱ ብርታት ነው። መጣር አንቺ እዛ ሀገር ከሰው ሀገር ወጥተሽ የቤተሰብሽን ህይወት የሆኑ ነገሮችን ለመለወጥ፣ እናትሽን ከጎጆ ቤት ቆርቆሮ ቤት ለማስገባት፣ እናትሽን ከነበራት 1-2 ልብስ ሌላ የምትቀይረው ነገር እንዳትቸገርብሽ፣ አንቺን በማሳደግ እኛን በማሳደግ የእናታችን የተሸበሸበ ፊት ውለታውን መመለስ የሆነ ወደ ልጅነቷ ቁንጅናዋ ወደዛ መመለስ ባንችል የእናትነት ውበቷ የእናትነት ግርማ ሞገሷ ተጠብቆ እንድትኖር ለማድረግ እየሞከርሽ ነው አይደለ? አባትሽ ከሰው ያነሰ በቃ ዝቅ እንዳይል እንዳይቸገርብሽ ኮራ ጀነን ብሎ እንዲታይልሽ ለማድረግ እየሞከርሽ ነው። እየሞከርኩ ነው። ሁሉም ለቤተሰቡ ኩራት ምን ይፈልጋል? የትኛውም ልጅ አስቸጋሪ የሚባለው ልጅ አላቅም በቃ አለ አይደል? አንዳንዴ ይሄ እኮ እንደዚህ ማፈሪያ ምናምን ተብሎ የሚሰደብ ይሁን ነገር የሚባል ሰው ያ ነገር ተመችቶት አይደል? እውነት ይሞክራል። እሱም በልቡ አንዳንዴ ከኛ ጋር የሆነ ነገር የተጠናወቱ ነገሮች አሉ ታውቃለህ። ይሄ ስሩ ፕሮሰስ ልምድ በህይወት በሆነ ነገር ቻሌንጅ የሰው ህይወት በተለያዩ ምክንያቶች ይቀየራል አይደል? ቅድም እንዳልኳችሁ ሱሰኛ ወጣት የሆነ ቦታ ላይ የሚወድቀው ሱስ የሆነ ነገር ላይ ያለው ልጅ ምናልባት ከሆነ ጊዜ በፊት ምን አይነት ሰው ነበረ? አፍተር ሰም ይር ከሆነ ጊዜ ዓመት በኋላ ደግሞ ምን አይነት ልጅ ይሆናል ብለን ሁላ ብናስብ በቃ እንትን ላንል እንችላለን። አሁን ባለበት ፐርማነንት አሁን ባለበት የቴምፖራሪ ሲቹዌሽኑ ላይ ጊዜያዊ ነው፣ ፐርማነንት ነገር አይደለም። እኛ በራሳችን ጊዜያዊ ነው አይደለ? የሰው ልጅ ህይወት በጊዜ በቃ ይቀያየራል። እስከዛው ድረስ እስኪሳካልን የኛ ቀን እስኪደርስ ስላችሁ ዛሬም ቆንጆ ላይ ነው፣ አልሐምዱሊላህ ዛሬም ቆንጆ ላይ ነው። ግን ሰዎች ነን፣ ሁልጊዜ የተሻለ ነገር እንፈልጋለን። ቤተሰቦቻችንን የተሻለ ደረጃ ደርሰን ማኩራት እንፈልጋለን። እናታችንን ማንደላቀቅ፣ አባታችንን
ማድረግ እንፈልጋለን። በዙሪያችን ያሉ ሰዎች እንዲቸገሩብን የሆነ ነገር እንዲሉብን አንፈልግም ማለት ደስ አይልም አይደለም። በዙሪያችን ያሉ ሰዎች ምንም ሲታይ እኮ የሆነ ደስ የማይል ነገር ሲታይ ራሱ ላይን ሁላ ደስ አይልም አይደለም። የተቸገረ ሰው ማየት በራሱ ደስ አይልም፣ ይረብሻል። በዛ ላይ ደግሞ ማድረግ ሳይቻል ሲቀር ደግሞ ጭራሽ በቃ የሆነ ነገር ይሆናል። ስለዚህ እነዛ ነገሮችን ለመሙላት እየሞከረን ነው። የያሲኖ ቪዲዮ እያነጋገረን ነው። ለእኔ ብርታት ሆኖኛል፣ ቀስቅሶኛል ከተኛሁበት ማለት ነው። ያ ማለት ቪዲዮ ላይ እየተዘናጋሁ እንደነበር የሆኑ ነገሮች ላይ ትኩረቴን ወስደውት ወይም ደግሞ በሆኑ ነገሮች አለመስተካከል ወይም ደግሞ አለመሟላት ምክንያት ፌል እያረኩኝ ነበረ እዚህ ቪዲዮ ላይ ዩቲዩብ ላይ ምናምን እና አይ ፕሮሚስ ከዚህ ቪዲዮ በኋላ በቆንጆ ነገሮች ወደ እናንተ እንደምመጣ ሙከራዬን እንደምታግዙኝ አልጠራጠርም። ሙከራዬን እየሞከርኩኝ ነው። የተሻለ ነገር በህይወቴ ላይ ለመፍጠር እየሞከርኩኝ ነው። እናቴን ለማኩራት እየሞከርኩኝ ነው። አባቴን ለማኩራት እየሞከርኩኝ ነው። ነላ የተሻለ ደረጃ ደርሶ ከራሱ የሚያልፍ ሰው ለማድረግ እየሞከርኩኝ ነው። እናንተም እየሞከራችሁ ነው። ስለዚህ እየተጋገዝን እየተዛዘንን እንግዲህ ምር የሚባለው አላህ ያሳካልን ነው አይደል የሚባለው ለሁላችንም። እንግዲህ ቀጣይ ከዚህ በኋላ ባሉ ቪዲዮዎች በቆንጆ ቪዲዮዎች እመጣለሁ። ዛሬ ግን ይሄ ነበር በቃ ከናንተ ጋር ልናወራበት። እናንተስ ምን ተሰማችሁ? እናንተስ እየሞከራችሁት ያላችሁበት መንገድ ላይ እንዴት እየሆነላችሁ ነው? እርግጥ ነው ማይካድ ነገር እየሞከራችሁ ነው። ሙከራችሁን ደግሞ ያሳካላችሁ። ያሳክቶ ሌላ ነገር ለመሞከር ደግሞ ያብቃን ማለት ነው። እስከዛው ድረስ በቀጣይ በሌላ በተሻለ በቆንጆ ቪዲዮ ከናንተ ጋር እስክንገናኝ ድረስ እምወዳችሁ እማከብራችሁ የተለየ ነገር ሰርቺ የሆነ ነገር ምናምን ሲሆን በወንድምን በቃ እምትወዱኝ ቤተሰቦቼ በቃ ለበረታ ነው ለሞከር ነው ወስኛለሁ ነው መላችሁ። ስለዚህ ምንድነው አሁን ይሄው በአዲስ አሁን ሰሞኑ ራሱ ይሄ ቪው የሆነ ነገር ምናምን የሚባለው ነገር ደግሞ አስቸጋሪ ነውና ያ ነገር ለማምጣት ፕሊስ በቻላችሁት መንገድ አግዙኝ። ሰላም ሁኑልኝ። እወዳችኋለሁ።